የዩቲዩብ ቻናላችሁን ማሳደግ ከፈለጋችሁ እነዚህን 6 ሴቲንጎች የግድ አሁኑኑ ማስተካከል አለባችሁ። እነዚህ ሴቲንጎች በጣም ቀላል ሊመስላችሁ ይችላል፣ ነገር ግን በየቪዲዮአችሁ ላይ የምታገኙትን የሰብስክራይበር እና የቪው መጠን አንድ ደረጃ ከፍ ያደርግላችኋል። የመጀመሪያው ቻናል ታግ ነው። ወደ ዩቲዩብ ስቱዲዮአችሁ ትሄዱና ሴቲንግ የሚለው አማራጭ ውስጥ ቻናል የሚለውን አማራጭ ታገኛላችሁ። ልክ እኔ እንደዚህ እንዳስገባሁት ታጎችን ታስገባላችሁ ማለት ነው። ግን እናንተ የምታስገቡት ታግ ከእናንተ ኒሽ ጋር የሚመሳሰል ታግ መሆን አለበት። እንዲሁም ደግሞ ብዙ ሰዎች ጋር እንዲደርስ ደግሞ ትንሽ ሌሎች ታጎችንም ሚክስ ብታደርጉ ይመረጣል። ለምሳሌ የኔ ቻናል ኤዱኬሽን እና ቲፖች ላይ ስለሚያተኩር እንደዚህ አይነት ታጎችን ነው የተጠቀምኩት። ለምሳሌ የእናንተ ቻናል ደግሞ ስለ ቴክ ቢሆን እንደዚህ አይነት ታጎችን መጠቀም ትችላላችሁ። እዚህ ጋር ደግሞ ማወቅ ያለባችሁ አንድ ነገር ቻናል ታግ እና ቪዲዮ ታግ ሰፊ የሆነ ልዩነት አላቸው። የቻናል ታግ ዓላማው ዩቲዩብ በእናንተ ኮንተንት ላይ ቤዝድ በመሆን የእናንተን ቻናል እናንተ እንደምትሰሩት አይነት ኮንተንት ለሚፈልግ ኦዲየንስ ማድረስ ነው። ስለዚህ ቻናል ታግ ስታስገቡ የእናንተ ቻናል ዲስከቨራቢሊቲ ይጨምራል። እናም ደግሞ ሰዎች እናንተ እንደምትሰሩት አይነት ኮንተንቶች ሰርች ሲያደርጉ በቀላሉ ትገኛላችሁ ማለት ነው። ስፔሻሊ ደግሞ ቻናላችሁ አዲስ ከሆነና ብዙ ቪዲዮዎችን ፖስት ካላረጋችሁ ዩቲዩብ ስለ እናንተ ቻናል ብዙ መረጃ አይኖረውም። ለዚህም ነው ብዙውን ጊዜ የመጀመሪያዎቹ ቪዲዮዎቻችን ብዙ እይታ የማያገኙት። ቻናል ታግ ካስገባችሁ ዩቲዩብ ስለ እናንተ ቻናል እና ስለምትሰሩ ኮንተንቶች መረጃ ስለሚኖረው ቪዲዮዎቻችሁን ለሚፈልገው ኦዲየንስ ያደርስላችኋል ማለት ነው። ሁለተኛው ሴቲንግ አፕሎድ ዲፎልት ነው። ይሄኛው ሴቲንግ ቀላል ፊቸር ሊመስላችሁ ይችላል፣ ግን ጊዜያችሁን በጣም ነው ሴቭ የሚያደርግላችሁ። ምክንያቱም ባይ ዲፎልት አንድ ዲስክሪፕሽን ላይ የሌሎች ሶሻል ሚዲያ ሊንካችሁን፣ ኮል ቱ አክሽን፣ ሰብስክራይብ እና ላይክ እንዲያደርጓችሁ እንዲሁም ዌብሳይት ካላችሁ የዌብሳይታችሁን ሊንክ ማስገባት ትችላላችሁ። ከዛ በኋላ ሁሌ ቪዲዮ ፖስት በምታደርጉበት ሰዓት ለእያንዳንዱ ቪዲዮአችሁ ዲስክሪፕሽን ላይ እነዚህን ዲስክሪፕሽኖች ሁሌ በማስገባት ጊዜ አታጠፉም ማለት ነው። ሶስተኛው ሴቲንግ ቪዚቢሊቲ ነው ጋይስ። ይሄኛው ሴቲንግ በጣም አስፈላጊ ሴቲንግ ነው። ቪዲዮአችሁን ፖስት ስታደርጉ ሀሊስትድ አድርጉት። እንደዚህም ያልኳችሁ በሁለት ምክንያት ነው። የመጀመሪያው ፐብሊሽ ከማድረጋችሁ ወይም ሰው ጋር ከመድረሱ በፊት ቪዲዮአችሁን ሪቪው የማድረግ እድል ይኖራችኋል። ሁለተኛውና ትልቁ ምክንያት ግን ቪዲዮአችሁን ፖስት ከማድረጋችሁ በፊት ቢያንስ ለ24 ሰዓታት ሀሊስትድ አድርጉት። እንደዚህም ያልኳችሁ የዩቲዩብ አልጎሪዝም ቪዲዮአችሁን ከመለቀቁ በፊት ስለ ቪዲዮአችሁ በተቻለ መጠን ብዙ መረጃዎችን እንዲሰበስብ ያደርገዋል። ከዛ ከ24 ሰዓታት በኋላ ስለ ቪዲዮአችሁ በቂ መረጃ ከሰበሰቡ በኋላ ለትክክለኛ ኦዲየንስ ያደርስላችኋል ማለት ነው። ስለዚህ ዩቲዩብ ቪዲዮን ፖስት ካደረጋችሁ በኋላ አይደለም ማለት ነው መረጃ የሚሰበስበው። እስኪ እናንተም በሚቀጥለው ጊዜ ቪዲዮ ፖስት ስታደርጉ በቀጥታ ከመልቀቃችሁ በፊት ቢያንስ ለ24 ሰዓታት ሀሊስትድ አድርጉትና ከዛ ለውጡን ታዩታላችሁ። ሁለተኛው ሴቲንግ ፐብሊሽ ቱ ሰብስክሪፕሽን ፊድ ኤንድ ኖቲፋይ ሰብስክራይበርስ ነው። ይህ ሴቲንግ ሁሌም ቢሆን ኦን ማድረግ ያለባችሁ ሴቲንግ ነው። ምክንያቱም ቪዲዮ ፖስት በምታደርጉበት ሰዓት ሰብስክራይበሮቻችሁ ጋር እንዲደርስና ኖቲፋይ እንዲደርሳቸው ያደርግላችኋል። እንዲሁም ዩቲዩብ ከሰብስክራይበራችሁ ውስጥ ማን የደውል ምልክቱን እንደተጫነ ያሳውቃችኋል። ይህን ሴቲንግ ካላበራችሁ ብዙ የምታጡት ነገር ይኖራል። ለምሳሌ ሰብስክራይበሮቻችሁ ሆም ፔጅ ላይ አትታዩ። ሌላኛው ኢቨን ሰብስክራይበሮቻችሁ የደውል ምልክቱን ቢጫኑ እንኳን እነሱ ጋር ኖቲፊኬሽን አይደርስም። እንዲሁም ቪዲዮዎቻችሁ አክቲቭ ሆኖ ራሱ ለኦዲየንስ ፕሮሞት አይደረግላችሁም ይህን ሴቲንግ እስካላበራችሁ ድረስ ማለት ነው። ስለዚህ ይህን ሴቲንግ ኦን ማድረጋችሁን አትርሱ፣ ምክንያቱም የቻናላችሁን እድገት ስለሚጨምርላችሁ ማለት ነው። አምስተኛው ሴቲንግ ሾርት ሪሚክሲንግ ነው። ይሄ ማለት እንግዲህ ሌሎች ክሬተሮች ከእናንተ ቪዲዮ ላይ የሆነ ፓርቱን በመውሰድ ማለትም ኦዲዮ ወይም ቪዲዮ ሊሆን ይችላል። ይህን ሴቲንግ ኦን ስታደርጉ የእናንተን ኦዲዮ ወይም ቪዲዮ ተጠቅመው ሾርት ቪዲዮዎችን እንዲሰሩ ፍቃድ ትሰጣላችሁ ማለት ነው። የእነሱ ኦዲየንስም እናንተን የማየት እድል ስላላቸው ሞር እናንተም ሌሎች ኦዲየንሶችን ማግኘት ትችላላችሁ። እንዲሁም ሌሎች ሰዎች ጋር ተደራሽነታችሁን ይጨምራል። ስለዚህ ይህን ሴቲንግ ኦን አድርጉ። ስድስተኛውና የመጨረሻው ሴቲንግ ኢንድ ስክሪን ነው። ኢንድ ስክሪን በቪዲዮአችሁ መጨረሻ ላይ የምታስገቡትና ኦዲየንስ ሌሎች ቪዲዮአችሁን እንዲያዩ ፕሮሞት የምታደርጉበት ስፔሻሊ ደግሞ ዋች አወራችሁን በጣም የምታሳድጉበት ሴቲንግ ነው። ምክንያቱም አንዱን ቪዲዮ አይቶ ወደ ሌላኛው ሲሄድ የእናንተም ዋች አወር እያደገ ይመጣል ማለት ነው። እዚህ ቦታ ላይ 3 ነገሮችን ማስገባት ትችላላችሁ። አንደኛው ቪዲዮ ነው፣ ሌሎች ቪዲዮዎችን እንዲያዩ ሰጀስት ታደርጋላችሁ። ሁለተኛው ሰብስክራይብ በተን ነው። አንድ ክሊክ ሲያደርጉ ቻናላችሁን ሰብስክራይብ ማድረግ ስለሚችሉ የሰብስክራይበራችሁን መጠን ያድጋል። ሶስተኛው ቻናል ሊንክ ነው። ሌሎች የዩቲዩብ ቻናል ካላችሁ የቻናሉን ሊንክ በማስቀመጥ
ፕሮሞት ታደርጋላችሁ ማለት ነው። ኤንድ ስክሪን ስታስገቡ ኦዲየንስ ሊያየው የሚችል ቦታ መርጣችሁ ማስገባት አለባችሁ። ካላየላችሁ ምንም ጥቅም ስለሌለው ማለት ነው። እንዲሁም ደግሞ ኤንድ ስክሪን ስታስገቡ ቢያንስ 2 ኤሌመንቶችን አስገቡ። ለምሳሌ ቪዲዮ እና ሰብስክራይብ በተን። ቪዲዮውን በግራ ብታደርጉት በቀኝ በኩል ደግሞ ሰብስክራይብ በተንን አስቀምጡ። ስለዚህ ቻናላችሁን በፍጥነት ለማሳደግ ከፈለጋችሁ እነዚህ ሴቲንጎች አሁን አስተካክሏቸው። ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳይረሳ። እንዲሁም እንደዚህ አይነት አሪፍ ቪዲዮ እንዲደርሳችሁ ይህን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ ቪዲዮ እንገናኛለን።